ጀመር ለምንድን ነው ዋንጫውን ማትሰጡት? ዝም ብላችሁ ነው እኮ የምታለፉን። ዞሮ ዞሮ ዋንጫውኛ ጋር ናት። ወይኔ አርሰናል ያለ መሸነፍ ጉዟችንን ማለት ነው በስርዓት እየገፋን ነው። ያው ማንቺ እንግዲህ ወደ አቋሟ ተመልሳለች። ጎበዝ የዚህን ክለብ ነገር ግን እየተመለከታችሁት ነው ማለት የራሱን ማሸነፍ ምናምን አይደለም። ያንተውት ገና 10ኛ ሳምንት ነው። ሊጉን መምራቱ ምናምን አይደለም እንዴ። ትክክለኛ ተፎካካሪው ሊፎካከረው የሚችለውን ቡድን ማወቅ አልቻለም። የትኛውም ቡድን እንደሱ ወጡ ነው ሊጉ ላይ የቆየ አይደለም። ወደ ታች ይመጣል፣ ይገባል፣ ይወጣል፣ ይመጣል። እኔ እንደውም የተሻለ በቃ ሌስተር ሲቲ ሆኖ ዋንጫውን ሊበላልን ከቻለ ቦርንሞዝን መደገፍ ሊጀምር ነው። ለቦርንሞዝ ነው ዛሬ መቋጠረው እንደውም ከማንቸስተር ሲቲ ይልቅ ማለት ነው። ለምን አርፈ ስራህን አሰራ? ለምን ቆይ በማያገባ ሊጠልቅ ተላል አርባ አትከላከልም? አንተና አንዴ ጭጓራ ቃሪውን ክብኝ በቃ እንዴ። ያ ደግሞ ዴቪድ ማትፈልጉት ሆነ ነው እንጠቀምበት። አንተ ተገትሮ ይሆነ ለኔ 300 ብር ተገትሮ ይውላል። 300 ለምን ደሞዝ ደሱ ትከፍላለህ? ግራ ገባኝ እኮ ወላሂ። ያው እንደተለመደው 2-2 ማለት ነው። ዛሬማ ኦን ታርጌት ራሱ አልነበረም። አረ እንደው ይሄ ክለብ እንደው አንድ አፈቅደም ጨዋታው እንዲያምር አንድ ጎል ምናምን መጀመሪያ ፈቅደ ምናምን ካምባክ ምናምን እኛንም ልባችን ለመስበር አትሞክርም ወይ? አንድ ይገባል ወይ ሁለት ይገባል በዛው ያልቃል በቃ። ዛሬማ ኦን ታርጌትም የለም ኦፍ ታርጌት ነበር። እዚህ ቲም ላይ እኮ እኔ የምሰራው ከዚህ በኋላ አንድ ጎል ከገባበት እኮ ነው እንዴት ገባበት ምናምን ብዬ ነው መስራት ያለብኝ እንጂ መሸነፉን ልርሳው እንዴ። በቃ ይሄ ዋንጫ የምር ቁማር የተበላ ዋንጫ ኮዲው በቃ የተረጋገጠ ዋንጫ የምር የተረጋገጠ ኮዲው በቃ ጭራሽ ኦን ታርጌት ይጥፋ እንዴ። አረ በዙ ራያ ቆይ ምንድነው እንዴ? ደሞዝ ይቀንስ እንጂ ወይ እንዴ በነፃ በየሳምንቱ እንደዚህ ያለ እንዴ? አረ በስ አረ እናንተ አንድ አፈቅዱ የሆነ ካምባክ ሰርታችሁ አታሸንፉም? ቤተሰብ እኔ እጅግ በጣም ፈርቻለሁ ዘንድሮ አርሰናል በምን አይነት ቋጠሮ እንደምናስቆማቸው አላውቅም። በምን አይነት ቋጠሮ እንዳንቋጥር ሲጀመር አውቀው ተበታታይ ታደርጉት። ተበታታይ ምን ብለን እንቋጥር? የክለባችንን ጨዋታ ነው ያለው ወይስ አርሰናል ነው ያለው? ማየው ነገር ነው ያደርጉት። አሁንም ክሊንሺቱ እንደቀጠለ ነው ፋሚሊ። አርሰናል ላይ ማስገባት ተአምር እስኪመስል ድረስ ተአምር ሆነ እኮ አርሰናል ላይ ማስቆጠር ፋሚሊ። እኔ እኮ በቃ ኖ ቦል ያልኩ ነው ፍስ ያልኩ ነው ዝም ብዬ አፍስ ዘግቼዋለሁ። አሁን አይስቴክ አንድ አይስቴክ። ኧረ ፋሚሊ ፈራን። 9 ጨዋታ በተከታታይ በ7 ነጥብ እየመሩ ነው ፕሪሚየር ሊግ። ማንንም ይደርስ ማንንም ይዛቸው እኛ እንኳን በቃ ለቻምፒየንስ ሊግ በሚለው በቃ አለ። በጣም ያስፈራል። አታፍርም እኮ ማለት ነው። ሰከንድ አፍ እናያለን ትላለህ እኮ። ኧረ በእናትህ አንተ ሹቶን ታርጌት አለም ኦፍ ታርጌት የላቸውም በርንሌ ማለት እግዚአብሔርን በቃ ምንም ራያን አላየሁትም እኔ ባጭሩ ስነግርህ። ይሄዳሉ እነሱ ጋር ነው ኳስ አርሰናል ጋር ነው የዩናይትድ ማየት ይሻላል። በቃ ከዚህ ሰከንድ አፍ እንዳታስበው ኦፍ ታርጌት የላቸውም። ዜሮ ነው በቃ እንዳለ ስታቱን ብታየው ዜሮ በበርንሌ በኩል ምንም ነገር የለም። እንዴ አርሰናል ይሄ ሰውዬ ሽምን አይነት ግብ ለምን ያስቆጠረው? ሴት ፒስ አሲስት ይደረጋል። አንተ ማጋሪሽ አሲስት ለዮኬሬሽ እሺ ተወሱን የራይስ እንዴት ነው ከዛ ጋር ቴስታ አረ ወደዛ። አው ጀማው ዛሬ አርሰናል 8-2 አሸንፏል። 8-2 ውጤት አይደለም ኦን ታርጌት ለምን ቆጥረው ተስፋ ቆርጠናል። ጀማው በቃ ተስፋ ቆርጠናል። ቢያንስ ኦን ታርጌት በተሸነፈ ብዬ መቆጠር ጀምራለሁ። 0% ምን አይነት ውግም ያለ ምን ውግም ጥጥር ያለ ዲፌንስ እኔ በህይወቴ ዓለም እንደዚህ አይነት ዲፌንስ አይታጠቅም። ዓለም 100% እናረጋግጥላለሁ። 7 ተከታታይ ጨዋታ ክሊንሺት 7 እስካሁን የተቆጠረበት 3 ጎል እንዴ 3 ጎል እኮ ነው። 3 ጎል ፕሪሚየር ሊግ ከተጀመረ ስንት ወር ነው? ቻምፒየንስ ሊግ ከተጀመረ ስንት ወር ነው እንዴ? እዚህ ያክል አሳቲ ነው። በጣም ከባድ ቲም ነው ከምነግራችሁ በላይ እንዴ። ሃላንድ ብቻ እኮ ነው በኦፕን ፕሌይ ያስገባባቸው። ሃላንድ ብቻ የወቅቱ ምርጥ አጥቂ አለቀቁ። አርሰናል ይገባዋል። ደጋፊ ደግሞ ይገባዋል። ዋንጫውም ይገባቸዋል። አሁን እኮ አታፍሩም? ራያ ገብቷል ብላችሁ ትከራከሩኛላችሁ። እንደው ትከራከሩኛላችሁ እናንተ አታፍሩም? ትከራከሩኛላችሁ። በቃ እኔ አምኛችኋለሁ። ትከራከራል ገብቷል እንደው አለ እኔ እንደው እላችሁ እንትኑ ሳልቅ እንዳይሰጡት እንደው 38ኛው ሳምንት ሳልፍ እንዳይሰጡት እኔ እሱ ነው የምፈራው በቃ እንጂ እንዴ ጨንዴ ኧረ በስመ አብ እሺ በርን ኧረ ተውት ጭራሽ የማይሆን ነው ኧረ